እንደገና በቃ ጌታ ስለረዳን ስሙ ለዘላለም የተባረከ ይሁን። ኦሬዲ በጸሎት አሜን። በአምልኮ ጀምረናል። ሶ አይ ዊል ሙቭ ፎርወርድ ማለት ነው። እና እንግዲህ የመኃልየ ዘሰሎሞን መጽሐፍ ነው የምናየው። ለመግቢያ ያህል አንዳንድ ነገር እላለሁኝ። ዛሬ የመጀመሪያው ሴሽን ስለሆነ ብዙ በዴፕት ለማየት ኦፖርቹኒቲ አይኖረንም። ኦብቪየስሊ ቴክስ ታይም ሶ ዊል ቴክ አወር ታይም። ታይትል የሰጠሁት አንኮንቸብል ብዬ ነው የሰጠሁት። አንኮንቸብል ማለት ያው እንግሊዝኛ በጣም ትንሽ ከበድ ያለ ወርድ ነው። አንኮንቸብል የማይረካ ማለት ነው። አንኮንቸብል አሁን ሰው ውሃ ጠጥቶ ተጠምቶ ይረካል አይደለ? ከጠጣ በኋላ ትንሽ ባክግራውንድ ድምጽ ካለ I'm going to ask you to mute ባክግራውንድ ካላችሁ፣ ከሌላችሁ ግን I would love you to be on። እና ውሃ ስንጠጣ እንረካለን። ኦር ርቦን ከሆነ ስንበላም እንደዚሁ እንረካለን። እና የዚህ ጉዳይ ግን የአምልኮ ጉዳይ ግን የሚረካ ነገር አይደለም። በመንፈሳዊው ዓለም ስትመለከቱ የሚረካ ነገር አይደለም። and that's what we will be exploring further down መኃልየ ዘሰሎሞን ላይ። okay so ሊረካ የማይችል ልብ ነው ርዕሳችን። so the whole few weeks አብረን ስናሳልፍ that will be our theme። እና በኢንትሮዳክሽን በጀምር ኢንትሮዳክሽን የምንድነው እንደነገርኩ አይ ቲንክ አላልኩኝም አይደለ? እንግዲህ በእግዚአብሔር ቤት እኔ ስመላለስ ያው ከልጅነቴ ጀምሮ በጌታ ቤት ያደግኩ ሰው ነኝና በእርግጥ ሞስት ኦፍ ማይ ላይፍ ደግሞ እዚሁ ለንደን ዩኬ ውስጥ ነው አብዛኛውን ጊዜም በህይወት ያሳለፍኩት። ያው ኢትዮጵያ ተወልጄ ያደግኩም ቢሆን ግን የሚገርመው ነገር ማለት በአበሻ አማርኛ ተናጋሪ ቤተክርስቲያን ውስጥም ነው ያደግኩት። ጌታን የሚያገኘውት እዛ ነው። and ወደ ዩኬም ከመጣ በኋላ አማርኛ ተናጋሪ ቤተክርስቲያን አሳልፌያለሁ። ህይወቴን በአገልግሎትም እንደዚሁ አሳልፌያለሁ ሰፋ ያለ ጊዜ። ግን at the same time ደግሞ ኢንተርናሽናል ቸርቾችም ደግሞ አባል ሆኜ አገልጋይ ሆኜ አሳልፌያለሁኝ በዚሁ በለንደን ከተማ። እና ብዙ ግሎባል ሚኒስተርስ በጣም የታወቁ በጣም ኢፌክቲቭ የሆኑ እግዚአብሔር በጣም የሚጠቀምባቸው ግሎባል ሚኒስተርስ በዓለም ዙሪያ ያሉ ሰምቻለሁ። መጽሐፍቶቻቸውን አንብቤያለሁ። and ብዙ የተጠቀምኩ ሰው ነኝ ከዛ የተነሳ። እና ግን የሚገርማችሁ my observation to this date Song of Solomon ወይ መኃልየን የሰበከ ያስተማረ ሰው ሰምቼ አላውቅም። and I find that really surprising። እና ለምንድን ነው ይሄ መጽሐፍ ያልተደፈረው የሚለውን በኩዌስችን ማርክ አስቀምጬ ተወዋለሁ። ግን what's interesting though እኔ አልሰማሁም ወይ እኔ ጋር ሰባኪው አስተማሪው አልደረሰም ማለት ግን አልተሰበከም ማለት አይደለም። እና so I did a little bit of research እና ሪሰርች ሳደርግ ምን አገኘሁ መሰላችሁ? በጣም የታወቀ in the 18th century የነበረ አገልጋይ ስሙን ሰምታችሁ ልታውቁ ትችላላችሁ። ብዙ መጽሐፍትም ያለው ሰው ነው። ቻርልስ ስፐርጀን የሚባል in the 19th century 1834 to 1892 የነበረ አገልጋይ የባፕቲስት ፓስተር ነው። እሱ አስተምሮበታል፣ ሰብኮበታል። እና እንደውም ፕሪንስ ኦፍ ፕሪቸርስ ይባላል። የሰባኪ ሁሉ ቁንጮ፣ የሰባኪ ሁሉ ዋና በመባል የሚታወቅ ነው። እና እሱ ደግሞ የሰበከበት አንግል ፎከስ ያደረገው ቤተክርስቲያንና ክርስቶስ በሚለው ማለት አማኝና ክራይስት በሚለው ያለውን ዲፕ ሌቭል ሪሌሽንሺፕ ኤክስፕሎር አድርጎ ነው ያስተማረው። እና በህይወቱ ደግሞ ያገለገለው ወደ 10 ሚሊዮን ህዝብ ያገለገለ ሰው ነው። so you can imagine ምን ያህል በጣም ኢንፍሉዌንሻል አገልጋይ እንደነበረ። what's also interesting ይሄ ሜትሮፖሊታን ታበርናክል የሚባለው ኤሌፋንት ኤንድ ካስል አጠገብ ያለው that used to be his church actually። እሱ ነው ቢልድ ያደረገው። he was the visionary and 5000 seater ያለው ነው ሜትሮፖሊታን ታበርናክል in those days። ያው ብዙ ችግሮችን አልፏል። በጦርነትም ጊዜ አልፏል ያ ቤተክርስቲያን፣ ግን ሪቢልድ ተደርጓል። ግን the first ever metropolitan tabernacle በቻርልስ ስፐርጀን ቪዥን በሱ የተገነባ ነው።
ሌላ ደግሞ የሚገርም ነገር ምን ተረዳሁ መሰላችሁ? ቻርልስ ስፐርጀን በመኃልየ ላይ ምን ያህል መልእክት አመጣ የሚለውን ደግሞ ሳይ ወደ 63 መልእክቶችን ሰብኳል። 63 I was very surprised። መጽሐፏ 8 ቻፕተር ናት እና በ8 ቻፕተር ውስጥ ወደ 63 ሰርመኖች መልእክቶችን ፓብሊሽ ያደረገ ሰው ነው። ሶ you can imagine ምን ያህል ምስጢራት የተሞላበት መጽሐፍ እንደሆነ you can imagine። So that's really የቻርልስ ስፐርጀን ባክግራውንድ ነው። ሌላ ደግሞ ይሄ ማርቲን ሉተር የሚባል የጀርመኑ ፕሪስት ወይም ደግሞ ቴዎሎጂያን የአሜሪካው የፖለቲካል ሙቭመንቱ ሰውዬ ሳይሆን የፕሮቴስታንት ሪፎርሜሽን ያደረገ ሰውዬ ማለት ነው ማርቲን ሉተር። እሱም አስተምሮበታል በብዙ ግን ያስተማረው ሞር ስለ ሜሬጅን አስመልክቶ ነው ሶንግ ኦፍ ሶሎሞን። So I guess the point I'm trying to make is መጽሐፉ በጣም ሪች ነው። በጋብቻም በኩል ለብቻ የሚታይ ነው። በወንድና በሴት ባለው ሪሌሽንሺፕ ለብቻ ፎካል ፖይንት ሆኖ ሊታይ ይችላል። ክራይስት and his church በሚለውም ደግሞ በዛም ደረጃ ሊታይ ይችላል ማለት ነው። So that's kind of an introduction. ሌላስ ስለ መኃልየ ዘሰሎሞን ምን ሌላ ባክግራውንድ እንነጋገር ብለን ስንመለከት ደግሞ እንግዲህ ምን ያህል መኃልየን አንብባችሁ እንደሆነ አላውቅም። ሬኮሜንድ አደርጋለሁ እንድታነቡት። በዚህ በእኛ ሴሽን ላይ ቃል በቃል ቨርስ ባይ ቨርስ አናነበውም፣ ሃይላይት እያደረገን ነው የምናልፈው። ግን ኢን ዮር ኦን ታይም ግን አይ ዱ ሬኮሜንድ ጊዜ ወስዳችሁ እንድታነቡት። ግን ሂስቶሪካሊ ምን በአይሁዶች ባህል ምን ነገር ነበረ? ከ30 ዓመት በታች የሆኑ ወጣት አገልጋዮች ወይም ራባይስ አስተማሪዎች በዛ ዘመን በፍጹም ይሄ መጽሐፍ እንዳይነኩ ተብለው ታግደው ነበር፣ ተከልክለው ነበር። ለምንድን ነው ሴቶች ያልተከለከሉት ብትሉ፣ ሴቶች እንደዛ አይነት ሪስፖንሲቢሊቲ በአይሁድ ቤተክርስቲያናት ወይም በአይሁድ መቅደሶች ውስጥ ሴቶች ሮል አልነበራቸውም። ስለዚህ በአጠቃላይ ግን 30 ዓመት ካልሞላ በስተቀር ይሄ መጽሐፍ እንዳያነብ ተብሎ ባንድ ነበሩ፣ ተከልክለው ነበር። ለምንድን ነው ስትሉ በጣም ኤክስፕሊሲት የሆነ መጽሐፍ ነው። በጣም ብዙ ኦፕንሊ ኤክስፕሬስ የሚያደርገው ብዙ ነገር አለው። ዳስ ፓርት ኦፍ ዘ ሪዝን። እና የቀደመው ደግሞ አማኞች ይህን የአይሁዳውያንን ባህል እሱን ወርሰው እነሱም they did the same thing። 30 ዓመት ካልሞላ በስተቀር እንዳትነኩ ተብሎ የተከለከለ መጽሐፍ ነው። ግን ለምንድን ነው ደግሞ ብለን ስንጠይቅ እኛ ማለት ነው ያው ባለፈው እንዳልኩት እኔ በእንግዲህ ያው ቀላል ጊዜ አይደለም ጌታ ቤት ያሳለፍኩት። እናንተ የምትሆኑ ቀላል ጊዜ በእግዚአብሔር ቤት እንዳላሳለፋችሁ I'm trying to get my Amharic right። ብዙ ጊዜ በእግዚአብሔር ቤት ውስጥ ብዙ ጊዜ እንዳሳለፋችሁ አምናለሁኝ። you know ትናንት አይደለም ዳግመኛ የተወለድነው ሁላችንም ራይት። በእግዚአብሔር ቤት ውስጥ የኖርን ሰዎች ነን ሁላችንም እና ሬርሊ የተደፈረ መጽሐፍ ነው በአጠቃላይ። ግን ታዲያ ሬርሊ የተደፈረ ስለሆነ አንንካወይ ነው እንድፈረው እንጂ እንድፈረው። ምክንያቱም የእግዚአብሔር ቃል ሁሉ መነበብ ስላለበት የእግዚአብሔር ቃል በሙሉ ጠቃሚ ስለሆነ ማለት ነው። እና መፍትሄው ምንድነው? መፍትሄው ዲፕ ዳይቭ አድርጎ ገብቶ ጠለቅ ብሎ ማጥናት፣ ያሉም የተጻፉ መጽሐፍቶችም ካሉ ኤክስፕሎር ማድረግ። ግን ኤክስፕሎር ስናደርግ ደግሞ የክሪቲካል አይ እንዲኖረን ያስፈልጋል። ማለት የምናነባውን ሁሉ ማመን የለብንም፣ ምክንያቱም ሁሉ ነገር ትክክል ነው ማለት ስላይደለ። ኢቭን ኮሜንትሪም ስናነብ ልባችን ማዳመጥ አለብን። ቢኮዝ ኤቭሪ ኮሜንትሪ ልክ ነው ብለን ኦን ፌስ ቫሊዩ መውሰድም የለብንም። ሶ we have to have that critical stand። ፓርቲኩላርሊ ደግሞ በጌታ ቤት ስንቆይ ራሱ መንፈስ ቅዱስ ይመራናል አይደል? የእግዚአብሔር መንፈስ ይመራናል። ውስጣችን እያዳመጥን ቼክ እያደረግን ትክክል ነው እንደዚህ የሚለው ነገር እያለን with a critical mind ነው ማንበብ ያለብን።
ሶ እንደ ክርስቲያን እንደ እግዚአብሔር ሰዎች አልፎም ደግሞ እንደ አገልጋዮች ኢቭን ሞር ደግሞ እንደ ወርሺፕ ሊደርስ እንደ አምልኮ መሪዎች እንደ እግዚአብሔር ቤት ኃላፊነት እንዳለባቸው ሰዎች ምን እናድርግ የሚለውን ስናይ ያው መጽሐፍ ቅዱስ 66 መጽሐፍቶች አሉት። ከዛ ውስጥ 39ኙ ብሉይ ኪዳን ነው፣ 27ቱ አዲስ ኪዳን ነው። and እያንዳንዱ መጽሐፍ ቅዱስ ውስጥ ያለ መጽሐፍ በሙሉ የሚጠቅም ለህይወት የሚሆን ለሚገስጽ የሚያስተምር ወደ እውነት የሚመራ ነው የእግዚአብሔር ቃል። therefore መኃልየን መዝለል ማጉደል ነው ማለት ነው፣ ማጉደል ነው። እና ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 16 እስከ 17 ያለው ክፍል ምን ይላል? አሁን ያልኩትን ነገር ሞር አፈርም እና አሰርት የሚያደርግ ቃል ምን ይላል? ሁለተኛ ጢሞቴዎስ ከምዕራፍ 3 ከ16 እስከ 17 እንደዚህ ይላል፣ አነበዋለሁ። የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ለትምህርትና ለተግሳጽ ልብንም ለማቅናት በጽድቅም ላለው ምክር ደግሞ ይጠቅማል ይላል። እና አሁን ይሄ ቃል ምንድነው የሚመሰክርልን? ከዛ ፍጥረት ጀምሮ እስከ ራእይ ያለው መጽሐፍ ቅዱስ ላይ የተጻፈው የእግዚአብሔር ቃል ሁሉ ይጠቅማል እና ሆሊስቲክ የሆነ አንደርስታንዲንግ እንዲኖረን ማንበብ አለብን፣ መመርመር አለብን፣ ማጥናት አለብን። ስለዚህ መኃልየን መዝለል ያጎድላል ማለት ነው። ሶ መኃልየ ውስጥ መግባት መልካም ነው። ራይት። ሶ ይህን ያህል ባክግራውንድ እና ለኢንትሮዳክሽን ያህል ካለን አንድ ደግሞ ጥያቄ እናንሳ። ያ ጥያቄ ምንድን ነው? መኃልየ መጽሐፍ ለምን አስፈላጊ ነው ብለን መጠየቅ ጥሩ ነው። why does it matter? ወይም ደግሞ መኃልየን መዝለል ምንድነው የሚያጎለው ብለን ስንመለከት መኃልየ 2 ዳይሜንሽን አለው። ስናየው 8ቱንም ቻፕተሮች ለማንበብ ምንም ያህል ብዙ ጊዜ የማይፈጅም ብናነብ ሁለት አይነት ገጽታ አለው። አንደኛው ገጽታ ራሱ መልእክቱ እንዳለ in its plain sense ወይም ደግሞ ግልጽ ትርጉሙን ስንመለከተው የሚናገረው ነገር በጋብቻው ስላለ ቅርርብ፣ በጋብቻው ስላለ ግንኙነት፣ በወንድና በሴት መካከል ስላለ ኢንቲመሲ በጣም in a very explicit language የሚናገረው ብዙ ነገር አለው። and that's a plain sense ኦፕን ገጽታው ወይም ደግሞ ኦፕን ኢንተርፕሬቴሽኑ እንዳለ እሱ ነው። that's the first dimension ወይም ደግሞ ገጽታ። ሁለተኛው ዳይሜንሽን አምላኪዎችን አምልኮን የሚወዱ and by the way አምላኪዎችን አምልኮን የሚወዱ በክርስቶስ ኢየሱስ አምኖ ለዳነ በሙሉ ሬሌቫንት ነው። ግን it's more relevant to us or to you because እናንተ ደግሞ በእግዚአብሔርና በእግዚአብሔር ሕዝብ መካከል ቆማችሁ አምልኮን የምትመሩ፣ የእግዚአብሔር መንፈስ የምታስተናግዱ፣ የእግዚአብሔር መንፈስ ሴንስ እያደረጋችሁ ቅዱሳንን ወደ አምልኮ የምታነቃቁ ኮኔክት የምታደርጉ ሰዎች ስለሆናችሁ ማለት ነው። እና ሁለተኛው ፓርት ይሄንን አምላኪዎችን ብለን ብንወስደው ይሄ የተቀደሰ እግዚአብሔርን መፈለግ ሆሊ ዲዛየር ወይም ደግሞ እግዚአብሔርን ሁሉ ጊዜ መጠማት፣ የቃል ኪዳን ፍቅር፣ የእግዚአብሔር የቃል ኪዳን ፍቅር ወይም ኮቨናንት ላቭን በመጽሐፍ ቅዱስ ውስጥ ያለ የእግዚአብሔር ውበት ወይም ደግሞ እግዚአብሔርን የሚያከብር ቋንቋን ይሰጣል። ቋንቋችን ያዳብረዋል፣ መረዳታችን ያዳብረዋል፣ ያሰፋልናል ማለት ነው። እና መኃልየን ስናነብ ይሄ ዲፎልት የሆነው ሪያክሽን ምንድን ነው? በቃ ያሳፍራል፣ ኢምባራስ ያደርጋል። ግን we have to see the Christ in that. We have to see us in that. እኛና ክርስቶስ እኛና ጌታ ያለንን ሪሌሽንሺፕ on a deeper level ወስዶ የሚያስረዳን መጽሐፍ ነው።
ሶ ከእናንተ ጋር የማየው ሰከንድ ፓርቱን ነው ማለት ነው። ሶ we're not gonna talk about marriage. We're not gonna talk about የወንድና የሴትን relationship. We're not gonna even touch that. And I know some of us are married and some of us are not, and that's absolutely fine. ግን የምናይበት ኮንቴክስት እኛና ጌታ ክርስቶስና ቤተክርስቲያን ያለን ቅዱስ ምኞት የቃል ኪዳን ፍቅር እግዚአብሔርን የምናከብርበት እግዚአብሔርን የምንወድበትን ቋንቋ ዲቨሎፕ የምናደርግበት ኢላስትሬት የሚያደርግልን መጽሐፍ ነው ማለት ነው። ሶ የምንመለከትበት ሁለተኛው ፓርት ነው። hope I'm making sense. Okay, so አሁን ወደሚቀጥለው ስናልፍ ምንድነው ማለት ደግሞ የምፈልገው ይሄ አገልጋዮች ለሆንም በሙሉ በጣም ኢምፖርታንት ፋክተር ነው። ኢምፖርታንት ፋክተር ምን ማለት ነው? our attitude ወይም ደግሞ ዝንባሌያችን እንደ አገልጋዮች አምልኮ መሪዎችን ብንሆን እንደዛ ሌላም አገልጋዮች ብንሆን our attitude towards our ministry በጣም ኢምፖርታንት ነው። በጣም ኢምፖርታንት ነው and በኔ እይታ በኔ መረዳት ብዙዎች ሚስ አንደርስታንድ ያደረጉ ይመስለኛል። ሜቢ ብዙ አመት ብዙ ዘመን በእግዚአብሔር ቤት ከመኖር የተነሳ ብዙም ደግሞ ከመላመድ የተነሳ እግዚአብሔር የሰጣቸውን ፕሪቪሌጅ እንደ ቀላል ነገር ወይም ደግሞ እንደ ፎር ግራንትድ በእንግሊዝኛ መናገር ኤክስፕሬስ ማድረግ ብቻል ፎር ግራንትድ ወስደው and instead of taking that as a በቃ ይሄ እኮ ትልቅ እድል ነው፣ ትልቅ ሹመት ነው፣ ትልቅ መታመን ነው፣ እንዴት አይነት ቸርነት አደረገልኝ እግዚአብሔር ከማለት they just go with the motion ልበለው and activity ይሆናል። አገልግሎት አክቲቪቲ ይሆናል። እሱ በጣም አደገኛ ነው። በጣም አደገኛ ነው። እና አደጋው ደግሞ እንዴት ይገለጣል ብለን ስንመለከት አደጋው የሚገለጠው አንደኛ የኮት አንኮት አገልጋዩም አይጠቀምም። የሚያገለግለውም ሰዎች እንግዲህ እግዚአብሔርን አላየነውም አይደል? እግዚአብሔርን በዙፋኑ ሄደን በማደሪያው ሄደን አናገለግለውም። ስናገለግል ሰዎችን ነው የምናገለግለው። አገልግሎታችን በሰዎች ነው ኤክስፕሬስድ የሚሆነው እና ሰውየውም ይደርቃል፣ ሰውየውም አይጠቀምም፣ የሚያገለግለውም ኦዲየንስ አይጠቀምም። አድካሚ ይሆናል ማለት ነው። አድካሚ ይሆናል እና ዛሬ ያው ራሴንም ጨምሬ እናንተንም በጣም ማሳሰብ የምፈልገው አገልጋዮች ስንሆን take it as a privilege really take it as a very rare privilege እንዴት አድርገህ እግዚአብሔር እኔን ታማኝ አድርገህ ቆጠርከኝ፣ እንዴት አድርገህ ሾምከኝ ብለን በጣም በጥንቃቄና በአክብሮት ማየት አለብን አገልግሎታችንን። ስለዚህ ይሄንን ኤክስፕሬስ ሲያደርግ አንድ ጥቅስ ጢሞቴዎስ ላይ ያለ ሐዋርያ ጳውሎስ የተናገረው ቃል አለ። እሱን አነብላችኋለሁ። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 ላይ ምን ይላል? ለአገልግሎቱ ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይልን የሰጠኝን ክርስቶስ ኢየሱስ ጌታችንን አመሰግናለሁ ይላል። ለአገልግሎቱ የሾመኝ ታማኝ አድርጎ የቆጠረኝ እና ያን ክፍል ከፍ ብላችሁ ዝቅ ብላችሁ ብትመለከቱት ያው ብዙ ገብተን አናነበውም። ሐዋርያ ጳውሎስ ራሱን በጣም ባዶ ሲያደርግ ታዩታላችሁ። እኔ እኮ የሚገባኝ ሰው አይደለሁም፣ ይሄ በፍጹም አይገባኝም፣ ግን እግዚአብሔር ራሱ በክርስቶስ ኢየሱስ የልጁን ምህረት የልጁን ማንነት በእኔ ውስጥ በገለጠ ጊዜ በቃ እሱ ሾመኝና እሱ ክብሩን ይውሰድ እያለ ይናገራል። እንደ እግዚአብሔር አገልጋዮች ሁል ጊዜ we really need to check ourselves እና የእግዚአብሔርን ነገር የተሰጠን አደራ የተሰጠን አገልግሎት ልክ እንደ በቃ በጣም ውድ የሆነ ሀብት ቢኖራችሁ አልማዝ እንበለው፣ አልማዝ ወይ እንቁ በጣም ፕሬሸስ ብዙ ገንዘብ የሚያወጣ ከዛም በላይ ነገር ቢኖር በጥንቃቄ የምትይዙት ነገር የጥሪ ጉዳይ ነው። ይህን እናስቡላችንም።
ኢትስ አ ግሬት ፕሪቪሌጅ ጌታን ማገልገል እና ይህን እናስብ። ኦኬ ሶ ይህንን አዘ ፋውንዴሽን ከተነጋገርን ቅድም እንዳልኩት መኃልየ ወደ መጽሐፉ ስንመጣ ስሜቶቻችንን ለመግለጽ ለጌታ አምልኳችንን ወደሚቀጥለው ሌቭል ለመውሰድ ከጌታ ጋር ያለንን ሪሌሽንሺፕ ቢልድ ለማድረግ በጣም የሚረዳን መጽሐፍ ነው እና ታሪኩን ወይም ደግሞ ያለውን ፖኤቲክ የሆነ አጻጻፍ ነው የተጻፈው። የሚገርማችሁ እግዚአብሔር የሚል ቃል የለውም። የሚገርመው በፍጹም የእግዚአብሔርን ስም አታዩበትም። እና ክርስቲያኖች ቅድም የነገርኳችሁ ሁለተኛው ፓርት ነው የምናየው ብያቸዋለሁ አይደለ? ያ በቴዎሎጂያንስ አሊጎሪ ይሉታል። አሊጎሪ ወይም ደግሞ ምሳሌያዊ አነጋገር ያለውን ስትሬት ፎርወርድ ያለውን ትርጉም ሳይሆን በተዘዋዋሪ ያለውን ትርጉም አይተው ኤክስፕሎር የማድረግ መጽሐፍ ቅዱስ አጠናን ዘዴ ነው ማለት ነው። እና መኃልየ ላይ የምናያቸው ካራክተሮች ሁለት ናቸው። ሙሽራዋና ሙሽራው ማለት ነው። ሙሽራዋ ሴት ናት፣ ሙሽራው ደግሞ ወንድ ነው። እና መጽሐፉን ታዲያ ስንመለከተው አሁን እንደ አምልኮ መሪዎች ትልቅ አደራ እንዳለባቸው እንደ እግዚአብሔር አገልጋዮች ይህን ጉዳይ ስንመለከት ባለፈውም ትምህርታችን ላይ ያልነው ነገር አለ። ደግሜ ማለት የምፈልገው ነገር ወርሺፕ ሊድ ማድረግ ፐርፎርማንስ አይደለም፣ በፍጹም ፐርፎርማንስ አይደለም፣ ትርኢት አይደለም። ወይ ደግሞ ኳየሮች ወጥተው እንደሚዘምሩት ኳየር ዘምሮ ይወርዳል አይደለም። ብዙ ጊዜ ሀገራችን በጣም ኮመን ነው። እዚህ ለንደን እንኳን ብዙ ኮመን አይደለም። ያው ወርሺፕ ሊድ የሚያደርጉ ሰዎች አሉ፣ እንደዛ ነው። እና ኢትስ ኖት ፐርፎርማንስ ሾው አይደለም፣ ግን ኢት ኢዝ ኤ ኮቨነንታል የሆነ ኢንቲመሲ ነው። የቃል ኪዳን ግንኙነት ከጌታ ጋር ያለ የቃል ኪዳን ግንኙነት፣ የቃል ኪዳን ህብረት ነው። and worship leaders what they do is እነሱ ራሳቸው ከጌታ ጋር ተገናኝተው እነሱ ራሳቸው ኮቨነንት የቃል ኪዳን ፍቅርን ኤክስፕሬስ እያደረጉ እነሱ ራሳቸው ከጌታ ጋር እያገናኙ ህዝቡን ለማገናኘት ቻነልን ይፈጥራሉ። that's what worship leaders do። እና effective worship leaders እንደዛ ነው የሚያደርጉት። እነሱ ራሳቸው they are connected፣ በቃ connected ናቸው። just because እነሱ connected ስለሆኑ ጉባኤ አማራጭ የለውም፣ connected ይሆናል። በዛ መካከል ደግሞ እግዚአብሔር ታላላቅ ነገሮችን ያደርጋል። በዛ በአምልኮ ውስጥ ብዙ ታላላቅ ነገሮች ይሆናሉ። አሁን ወደዛ አንሄድም። I'm going to keep on track on our theme ማለት ነው። so አሁን መኃልየን ኤክስፕሎር ስናደርገው ቅድም እንደነገርኳችሁ 8 ቻፕተር ብቻ ነው ያለው። so I encourage you between now and our next session read the whole book። ጊዜ ወስዳችሁ አንብቡት። ኦዲዮ ባይብልም ቢሆን ስሙት። whatever it takes please make sure you read it። እና በምን ሳመራይዝድ ሆኗል? 3 ሙቭመንቶች አሉ፣ 3 እንቅስቃሴዎች አሉ the whole book። የመጀመሪያው እንቅስቃሴ ግንኙነት ወይም ደግሞ ሚቲንግን ነው የሚያሳየው። ገና ሙሽራዋና ሙሽራው የመገናኘትን ወይም ደግሞ ጉጉትን መጠበቅን ያሳያል የመጀመሪያው ፓርት ኦር አንቲሲፔሽን። ሁለተኛው ፓርት ደግሞ ዩኒየን ያሳያል፣ መገናኘትን ያሳያል ወይም ደግሞ መጋባትን ወይም ደግሞ አንድ መሆንን ያሳያል ሁለተኛው ፓርት። ሶስተኛው ፓርት ደግሞ መብሰልን ያሳያል፣ ማቹሪቲ ያሳያል፣ የተፈተነን ፍቅር ያሳያል፣ እንደገና የታተመን ፍቅር ያሳያል፣ tested and sealed love ያሳያል። so 3 movements አለ። so holistically መጽሐፉን ስትመለከቱት it shows you 3 movements። so I'm going to ይህ በጣም ኢምፖርታንት ነው፣ ምክንያቱም እዚህ ፓርት ላይ ነው ኦኬ። በጣም ፊድባክ ስላለ ሚውት አድርጉ ፕሊዝ። በጣም ፊድባክ ያለበት ሰው እነዚህ 3 ፓርትስ ላይ ነው
ፎከስ የምናደርገው for the rest of few weeks አብረን ስፔንድ የምናደርገው። so the first part is meeting ወይም ደግሞ መገናኘት ወይም anticipation or ጉጉት ወይም መጠበቅ። that's the first part. the second part is መጋባት ወይ ደግሞ አንድ የመሆን ህብረት or union. that's the second part. the third part የመብሰል ወይም ደግሞ የተፈተነና የታተመ ፍቅር it talks about maturity ማለት ነው ሶስተኛው ፓርት። ሶ መጽሐፉን በዚህ መልኩ ነው ናቪጌት የምናደርገው ማለት ነው። ቅድም እንዳልኩኝ ቻፕተር ባይ ቻፕተር ቨርስ ባይ ቨርስ አናየውም፣ ግን ስፒሪቱን ፒክ እናደርግና ከሌሎችም መጽሐፍ ቅዱስ ፓርቶች እያገናኘን አብረን ነው ኤክስፕሎር የምናደርገው ማለት ነው። ሶ ዛሬ ዜን የምናደርገው ምንድነው የመጀመሪያውን ፓርት ሃፍ ኦፍ ኢት ካቨር እናደርጋለን፣ ምክንያቱም በዛሬው ሴሽን መጨረስ ስለማንችል። ሶ የመጀመሪያው ፓርት the meeting or መገናኘት or anticipation or ጉጉት or መጠበቅ የሚለው ፓርት እሱን ስንመለከት እስኪ መጀመሪያ አንድ ጥያቄ እናንሳ። እቺ ሴቷ ማን ናት? መኃልየ ዘሰሎሞን ላይ የተጠቀሰችው ሴት ማን ናት ብለን ስንጠይቅ ቴዎሎጂያንስ ሲነግሩን ምን ይላሉ? እቺ ሴት የሹነማይት ሴት ናት ይላሉ። ሹለማይት ሴት የሹነም ሴት ናት። የአገር ቤት ልጅ ናት። ሺዝ አ ካንትሪ ገርል ይላሉ። እረኛ ናት ይላሉ። ማለት ገጠሬ ናት እና ወይን ላይ ስራ የምትሰራ ናት፣ በግብርና ማለት ነው። እና እቺ ሴት በጣም ከሌላ እረኛ ጋራ ዲፕ የሆነ ፍቅር ውስጥ ገብታለች። ደግሞ she's fallen in love with this another shepherd፣ እሱም እረኛ ነው። እና ቴዎሎጂያን ሲናገሩ እንደዚህ ነው የሚሉት። እና at the same time ደግሞ በንጉሱ ሰለሞን pursued እና ንጉሱ ሰለሞን ይፈልጋታል ይመኛታልም ይላሉ። and again these are like what theologians or bible scholars tell us። ኤክስፕሎር ማድረጉ ጥሩ ነው ለማወቅ ያህል ለመረዳት፣ እና ምክንያቱም ፒክቸሩን ለራሳችን ፔይንት ለማድረግ it will help us። and ሰውየው ደግሞ የተወደደው የተፈቀረው ሙሽራው ነው ይላሉ። ግን ባይብል ስኮለርስ ደግሞ ዲቤት ያደርጋሉ። አይደንቲቲውን ሲናገሩ በጣም ዲቤት ያደርጋሉ። አንዳንዶች ንጉሱ ሰለሞን ነው ይላሉ እና መጽሐፉም ሶንግ ኦፍ ሶሎሞን ነው የሚለው፣ ዘ ኪንግ ሶሎሞን ነው የሚለው። ሌሎች ደግሞ ዲቤት ሲያደርጉ ያው የሰለሞንን ባክግራውንድ ስናቅ ያው ሰለሞን ከብዙ ሴቶች ጋራ ጊዜውን ያቃጠለ ሰው ነው። በእርግጥ በጣም በእግዚአብሔር ቤት ውስጥ ታላላቅ ስራ የሰራ ሰው ቢሆንም የተከበረ ሰው ቢሆንም በኋላ ደግሞ የጸና ሰው እንዳልሆነ እናውቃለን። 300 ሚስቶች 700 ዕቁባቶች ያስተናገደ ሰውዬ ነው the king Solomon። so they kind of question ይሄ ሰው how is it ከአንዲት ሴት ጋራ እንደዚህ ሊሆን የሚችለው ብለው they question and questionu ደግሞ legitimate ነው but regardless ዋናው የምናየው ፍቅረኞች ናቸው ማለት ነው። በፍቅር የሚፈላለጉ አንድ ወንድና ሴት ናቸው። ሴቷ የሹነማይቷ ሴት ናት፣ ወንዱም ደግሞ እንደዚህ እረኛ። እኔ ፐርሰናሊ ብትጠይቁኝ ያው ሌላ እሷን የመሰለ እረኛ እየፈለገች እንደሆነ በሚለው በዛ ሄዳለሁ። but regardless ፎከሳችን ክርስቶስና የሱ የሆነ ሙሽራዎች እኛ ስለሆነ በዛ at least from a theology point of view እዛ ላይ ፓርክ እናደርገዋለን ማለት ነው። ግን it's good to know ባክግራውንዱን አንደርስታንድ ማድረግ ጥሩ ነው። ኦኬ ሶ ይህን ያህል ካለን now let's start venturing into the book የመኃልየ ዘሰሎሞን እሱን ቬንቸር ማድረግ እንጀምር። ዛሬ የምናየው የመጀመሪያው ምዕራፍ ላይ ያለ 3 ቁጥሮችን ነው የምናየው። መኃልየ ዘሰሎሞን ምዕራፍ 1 ከቁጥር 1 እስከ 2 እና ቁጥር 7ን እናያለን። አነባዋለሁ።
ምዕራፍ 1 ከቁጥር 1 እስከ 2 እና ቁጥር 7 ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር በአፉ መሳም ይሳመኝ ፍቅርህ ከወይን ጠጅ ይልቅ መልካም ነውና። ቁጥር 7 ነፍሴ የወደደችህ አንተ ንገረኝ ወዴት ታሰማራለህ? በቀትርስ ጊዜ ወዴት ትመሰጋለህ? ስለምንስ ከባልንጀሮችህ መንጎች በኋላ እቅበዘበዛለሁ? ይህንን እነዚህን ሁለት ወይም ደግሞ ሶስት ቁጥሮች ስትመለከቱ የመጀመሪያው ከመዝሙር ሁሉ የሚበልጥ የሰለሞን መዝሙር ይለዋል። the song of solomon ሲል አንዳንድ ሊትሬቸሮችን ይህንን ኤክስፕሎር ለማድረግ አንብቤ ነበርና የሚገርመው ምን እንደሆነ ታውቃላችሁ? እናንተም ይህን ነገር ኦብዘርቭ አድርጋችሁ ይሆናል። ቅድም ሰባኪ ወይ አስተማሪ እኔ በህይወት ዘመኔ በክርስትናዬ አልሰማውም አላየውም ብያችሁ ነበር አይደለ? ግን የሚገርመው ምን ኦብዘርቭ አድርጌያለሁ፣ አምሹር እናንተም ኦብዘርቭ አድርጋችኋል። በጣም ብዙ ዝማሬዎች ግን ከመሀል የተወሰዱ ዝማሬዎች አሉ። አሁን ኢየሱስ የሳሮን ጽጌረዳ ነው ውዴ የቆላ አበባ ነው። አሁን ኧረ ማን ይመስላል? ይህም መዝሙር ስትመለከቱ ከመሀል የተዋሱት መዝሙር ነው። ኢየሱስ የሳሮን ጽጌረዳ የውስጥ የልብን ምትረዳ መዝሙር በሌሊት ትሰጣለ እንቆቅልሽን ትፈታለ። this is another one ከመሀል የተወሰደ አምሹር ሌሎች ብዙ መዝሙሮች አሉ። በእንግሊዝኛም ብዙ አሉ። በጣም ይሄንን ከመሀል ቃላቶችን ወስደው በጣም ኤክስፕሬሲቭ የሆነ በጣም ፓወርፉል የሆኑ መዝሙሮች ዲፕ የሚወስዱ መዝሙሮች ዘማሪዎች ጽፈዋል። ቢዩቲፉል ቻንስ ካገኘን እናያቸዋለን። እንግሊዝኛዎቹንም እናያቸዋለን። አማርኛዎቹ እናንተ ኤክስፐርቶች ናችሁ። እናንተ ራሳችሁ ኤክስፕሎር ያርጋችሁ ታመጣላችሁ። እንግሊዝኛውን አል ትራይ ኤንድ ሰርች እኔ ራሴ እና they are so beautiful። ስለዚህ መጽሐፉ ሲጀምር ምን ይለዋል? ከመዝሙር ሁሉ የሚበልጥ ምን ማለት ነው? if you feel like writing songs this is your book። መዝሙር የመድረስ ፓሽን ካላችሁ this is your book። በጣም ብዙ ሪች የሆነ ነገር የምታገኙበት ነው። that's why the Bible calls it the Song of Solomon ወይም ደግሞ the Song of Songs rather sorry the Song of Songs የመዝሙር ሁሉ ዋና የመዝሙር ሁሉ መጀመሪያ ብለው ይጠሩታል። and በእርግጥም ነው ጠጋ ብለን ስናየው የሊትራል የሆነውን ትርጉም ፓርክ አድርገን ጌታንና እኛንና ከጌታ ጋር ያለን ዲፐር ሌቭል ኦፍ ሪሌሽንሺፕ ኤክስፕሎር ማድረግ ስንጀምር you're going to say ዋው ምን አይነት ዲፕ ነው ብላችሁ ትረዳላችሁ ብዬ ኤክስፔክት አደርጋለሁ። እኔ በጣም የባረከኝ መጽሐፍ ነው ፎር ሚ ፐርሰናሊ እና በአፉ መሳም ይሳመኝ ፍቅርህ ከወይን ጠጅ ይልቅ መልካም ነውና። እንግዲህ ወይን የሚወዱ ሰዎች አምሹር ይነግሩናል የወይንን ኢፌክት። እኔ ጠጥቼ ስለማላቅ አም ኖት ዘ ራይት ፐርሰን ስለ ወይን ለመናገር። ግን ወይን የሚጠጡ ጓደኞች አሉኝ፣ ይጋብዙኛል። ኦብቪየስሊ ግብዣቸውን ተቀብዬ አላቅም እና ሀቭ ኖ ፕላን ግብዣቸውን ለመቀበል። እነሱ ግን ሲነግሩኝ ምን ይላሉ? ቴክ ግላስ ይላሉ። ቴክ ግላስ ስጠጪ ደግሞ ደስ ይልሻል ይላሉ። ኦኬ ፋይን ጉድ ፎር ዩ። እና የሚጠጡም ሰዎች ይላሉ። ችግሩ ግን ያው ስለ መጽሐፈ ምሳሌ ላይ ስለ መጠጥ በጣም የሚናገረው ነገር አለ። we're not going to talk about that። ግን ወይንን የሚጠጣ አይደለም የሚያት ሁሉ ችግር እንዳለበት መጽሐፍ ቅዱስ ይናገራል። ስለሱ ገብቼ አልናገርም። ግን ወይን ጠጅ ኢፌክት አለው and that's why ሜታፎሪካሊ ፍቅር ከወይን ጠጅ ይልቅ መልካም ነውና ብላ ትናገራለች። ከዛ ቁጥር 7 ነፍሴ ወድሃለች፣ በቃ ነፍሴ ወደደች። እስኪ እባክህ ንገረኝ። ከብቶችን ቅድም ሼፐርዶች ናቸው እረኞች ናቸው ብያቸዋለሁ አይደለ? የት ነው የምታሰማራው? ያንተን በጎችህን ወዴት ነው ይዘህ የምትሄደው? I want to come and spend with you time ካንተ ጋራ ስፔንድ ማድረግ ስለምፈልግ
ወዴት ነው የምታሰማራው? በቀትርስ ወዴት ትመስጋለህ? let's look at በእንግሊዝኛው ምን እንደሚል where you make it rest at noon። እንግዲህ ኑን ሚዳይ ቃጠሎ ነው አይደለ? የበረሃ እረኞች ያው ፀሐይ ባለበት ጊዜ በጣም ቃጠሎ ነው እና የት ነው የምታርፈው ቃጠሎ ባለበት ጊዜ? where you make it rest at noon ይላል በእንግሊዝኛው ላይ። የት ነው እንትኖችን ፍሎክህን ወይም መንጋውን የት ታሰማራለህ ሚዳይ ላይ? because I want to come and be with you there እያለች ነው የምትለምነው ወይም ደግሞ የምትናፍቀው። and she says ለምን ታንከራትተኛለህ? ለምን አትነግረኝም? ስለምን ከባልንጀሮች መንጎች በኋላ እቅበዘብዛለሁ? ለምን እንከራተታለሁ? just tell me። ለምን ሌላ ትሪክ እየፈለኩኝ አንተን ለማግኘት እለፋለሁ እያለች ናፍቆቷን ትገልጽለታለች። and guess what? this is how we worship ጌታን። በቃ ጌታን ስናመልክ I am sure እናንተ አምልኮ መሪዎች ስለሆናችሁ you understand this ብዬ አስባለሁኝ። እኔ ጌታን ሳመልክ I long for that deeper level of relationship። መጀመሪያ አምልኮዬን ስጀምርና አምልኮዬ ፕሮግረስ ያደርግ ያለኝ ኤክስፒሪየንስ is very very different እና ግን every time I go to that deeper level ስገባ ያለኝ ኤክስፒሪየንስ ዋው የሚያስብለኝ ብዙ የህይወት ኤክስፒሪየንስ አለኝ and I hope and well I want to believe እናንተም አላችሁ ብዬ አምናለሁኝ። and እንደዚህ ነው ጌታን ስናመልክ የኛም ረሃባችንን ለጌታ እንደዚህ አድርገን ነው ኤክስፕሬስ የምናደርገው ማለት ነው። በጣም የሚገርመኝ ፕሮግራማችን ስንጀምር ዳኒ አንዱን ስክሪፕቸሬን አነበበውና በጣም ደስ አለኝ። ጌታ ይባርክ ዳኒ። መዝሙረ ዳዊትን አነበበና የሚገርመው this is one of my scriptures እንዴ you know በቃ and I got so excited ከስክሪፕቸሮች አንዱን ሲያነብ ዋው ይሄ በቃ የእግዚአብሔር ግንኙነት ነው የራሱ ኮንፈርምድ ሆነልኝና መዝሙር 42ን ነው ያነበበልን መጀመሪያዎቹን and this is one of my scriptures too። መዝሙር 42 ከ1 እስከ 2 እንደዚህ ይላል መዝሙረኛው ሲናገር ዋላ ወደ ውሃ ምንጭ እንደሚናፍቅ አቤቱ እንዲሁ ነፍሴ አንተን ትናፍቃለች። ነፍሴ ወደ ሕያው አምላክ ተጠማች። መቼ ደርሳለሁ? የአምላክንስ ፊት መቼ አያለሁ? ይሄ በቃ በጣም የተራበ በጣም የተጠማ በጣም የናፈቀ የነፍስ ጩኸት ነው። ዋላ ያው እንስሳ ነው አይደለ? በእንግሊዝኛ is deer ይባላል። በእንግሊዝኛ ላይ ስታዩት as the deer pants for the water brooks deer የምትባለው እንስሳ ምንጭን እንደምታለከልክ it says pants ይለዋል በእንግሊዝኛ ታለከልካለች። ዋላዋ እያለከለከች ከጥማቷ የተነሳ እያለከለከች አምላኳን ትፈልጋለች ይላል። አምላኳን ትናፍቃለች። and you know what የሚገርመው ነገር ይሄንን ደግሞ መልሰን ሪፍሌክት ስናደርግ እግዚአብሔር የሰው ልጅ ሲፈጥር አላማው የሰው ልጅ ከአምላክ ጋራ ሪሌሽንሺፕ እንዲኖረው ገና የፍጥረት አላማ እግዚአብሔር ከራሱ ጋራ የሰው ልጅ ሪሌሽንሺፕ እንዲኖረው ህብረት እንዲኖረው ነው። እውነቱ ደግሞ ምን እንደሆነ ታውቃላችሁ? የሰው ልጅ የሰው ፍጥረት የተባለ ያለ አምላክ ያለ እግዚአብሔር ህይወት ሊኖረው አይችልም። and that's why የሰው ልጅ የሚንከራተተው አሁን ወደ ዓለም ቆም ብለን ሪፍሌክት ብናደርግ የሰው ልጅ ይህንንም ድራጉንም አልኮሉንም ያንንም የሚሞክረው ደስታ ፍለጋ ፕሌዠር ፍለጋ በውስጡ ያለው ባዶነት እግዚአብሔር ብቻ ሊሞላው የሚችለው ባዶነት ስላለ
ያንንም ይሞክራል። the only thing የሰውን ባዶነት ሊያረካ ሊሞላ የሚችለው ጌታ ብቻ ነው። most importantly ደግሞ ለኛ ለክርስቲያኖች ያለ ጌታ እንደዚህ በመሰለ መልኩ ጌታን ካልፈለግነው በስተቀር ክርስትናችንም ዝም ብሎ ክርስትና ይሆናል። ዝም ብሎ ላይክ እልፍ የማይል ክርስትና የማያድግ ክርስትና አለን በቤቱ ግን ምንም ለውጥ የለም በህይወታችን። ይሄ እንዳይሆንብን እግዚአብሔር ይርዳን። ሁሉ ጊዜ ላይቭ የሆነ ኮሚኒኬሽን፣ ሁሉ ጊዜ ትራንስፎርምድ የሆነ ህይወት በክርስትናችን መኖር አለብን ወገኖቼ። ብዙ አመታት በእግዚአብሔር ቤት በቆጠርን መጠን ኤክሳይትመንታችን መጨመር አለበት። ኤክሳይትመንታችን ካልጨመረ ቢግ ኩዌስችን ማርክ ማድረግ አለብን በህይወታችን። why we need help በቃ የመንፈስ ቅዱስ እርዳታ ያስፈልገናል። ወደ ቃሉ ዲፐር ሌቭል መግባት ያስፈልገናል። the only way we can develop ከጌታ ጋር ያለንን ረሃባችንን ጥማታችንን ዲቨሎፕ ማድረግ የምንችለው ወደ ቃሉ ስንመጣ፣ ወደ ቃሉ ዲፐር ሌቭል ገብተን ስንመረመር፣ ለመንፈስ ቅዱስ ስንፈቅድለት ህይወታችን እንዲሰራ ከሱ ጋር አብረን ጊዜ ስፔንድ ስናደርግ፣ እንደዚህ ባለ ደግሞ ህብረት ከቅዱሳን ጋር አብረን ሪሌሽንሺፓችንን ቢልድ ስናደርግ ኤክሳይትመንታችን ይጨምራል። ርዕሳችን አንኳንቸብል ብያችሁ የለ የማይረካ ልብ። በጌታ ቤት ተቀምጠን ምንረካ ከሆነ ወገኖቼ አደጋ ነው። and that's the taste። እየረካን ከሆነ ችግር አለ። I'm telling you this እንደ እግዚአብሔር ሰው እየነገርኳችሁ ነው። እርካታ ካለ ችግር አለ። ሁሌ ግን ረሃብ አለ። ያቺ አስቴር ናት አይደለም የዘመረችው? ጌታ ይባርካት። እሷ ሁሉ ጊዜ ረሃብ፣ ሁሉ ጊዜ ጥማት። አይ ቲንክ ቅርብ ጊዜ የዘመረችው ነው። እንደገና ረሃብ፣ እንደገና ጥማት እያለች ዘመረችና and I can relate to that and I hope you guys relate to that too, and I want to believe you relate to that, and I want to say you can relate to that. ምክንያቱም ሞር እግዚአብሔርን በፈለግን መጠን፣ ሞር ወደ ጌታ መጠጋትን በፈለግን መጠን that is an evidence ከእግዚአብሔር ጋር ያለን ሪሌሽንሺፕ አላይቭ መሆኑን ኤቪደንሱ እሱ ነው። አንድ ስክሪፕቸር ጨምሬ በሱ ላይ ሳመራይዝ እናደርጋለን የዛሬውን። መዝሙር 42 ከ1 እስከ 2 ረሃብን አየን አይደለም? መዝሙር 63 ላይም ተመሳሳይ የሆነ ቃል አለው። መዝሙር 63 ከ1 እስከ 2 እንደዚህ የሚል ቃል አለ። መዝሙር 63 ከ1 እስከ 2 እንዲህ ይላል። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት እንደናፈቀች። እንጨትና ውሃ በሌለበት በምድረ በዳ ኃይልንና ክብርህን አይ ዘንድ እንዲሁ በመቅደስ ውስጥ ተመለከትኩ ይላል። አሜን። መዝሙረኛው በቃ አምላኬ አምላኬ ወደ አንተ ገሰግሳለሁ፣ ምክንያቱም አንተን ነፍሴ ተጠምታለች፣ አንተን ስጋዬ ናፍቃለች። የሚገርማችሁ ኮንቴክስቱ ዳዊት ይሄን የዘመረው በኤዶሚያስ ምድረ በዳ በነበረበት ጊዜ ነው። በጣም በከፍተኛ ስደት በነበረበት ጊዜ ነው። በዛ ውስጥ ሆኖ he was crying out to God። ነፍሴ አንተን ፈለገች። ምን ማለት ነው? ኢቭን በችግር ውስጥ ስንሆን፣ በመከራ ውስጥ እንኳን ስናልፍ፣ ችግርና መከራ በዚህ ምድር ላይ ኖርማል ስለሆነ በዛ ውስጥ የማልፍ ሰው የለም ብዬ አምናለሁ በኮንቪክሽን። ኢቭን then the thing to do would be ጌታን መፈለግ ነው። ወደ አንተ ገሰግሳለሁ፣ አንተን እጠማለሁ፣ ስጋዬ አንተን ናፈቀች ሲናገር ለዚህ ነው። እንጨትና ውሃ የለም፣ ምድረ በዳ ነው። ግን ያንተን ኃይልና ክብርን አይ ዘንድ ግን በመቅደስ ውስጥ እንዲያው ተመለከትኩ ይላል። ማን ናፈቀ? ጌታ ናፈቀ፣ እግዚአብሔር ናፈቀ። the bottom line is መከራ ሳይመጣ
ችግር ሳይመጣ ቢመጣም it is fine. when I say it's fine, I'm not saying መከራ ይምጣ እያልኩኝ አይደለም። ማናችም መከራን አንፈልግም፣ ለመከራም ማናችም አንጸልይም። ቢመጣም እንኳን በዛ ውስጥም እግዚአብሔርን ማምለክ አለ። በዛ ውስጥም ጌታን መፈለግ አለ። በዛ ውስጥም እግዚአብሔርን መራብ አለ። that's how መዝሙረኛው ለኛ ዴሞንስትሬት የሚያደርግልን እና ልክ ያቺ የሹነማይቱ ሴት ፍቅረኛዋን እንደተጠማች ፍቅረኛዋን እንደፈለገች መዝሙረኛውም with the same kind of passion, with the same kind of ረሃብ ለኛ ጌታን ለማምለክ የሚረዳንን ቋንቋ ጥማታችንን እንደዚህ ያለ ኤክስፕሬስ ያደርግልናል። ጌታ ስሙ ይባረክ። and this demonstrates እንዴት መጽሐፍ ቅዱሳችን connected እንደሆነ እና in the next few weeks ደግሞ እግዚአብሔር እንደረዳን እንቀጥላለን። ሶ ዛሬ ያየነው የዩኒየኑን ወይም ደግሞ ሶሪ ይቅርታ ዩኒየኑ አይደለም is the meeting, the anticipation የመገናኘት የመጓጓትን የመጠበቅን ሙቭመንት ነው ዛሬ ያየነው። the second part of ይሄንን next time እንቀጥላለን and we'll keep going በእግዚአብሔር ጸጋ ማለት ነው። ጌታ አብዝቶ ይባርካችሁ። የዛሬውን እዚህ ላይ ጨርሳለሁኝ።